ኢትዮጵያ ከሌላው ዓለም ልዩና ጥልቅ የሆነ ባህል፣ ተፈጥሮ እንዲሁም ታሪክ ባለቤት ናት። ቀደምቶቹን የዚህችን ምድር ሕዝቦች ዓለም ለይቶ ያውቃቸዋል። ሀገራቸውም የተከበረችና የታፈረች ነች። የባለ አእምሮ ጥበብ በኳለው የሕዝቦቿ ስብዕና ውስጥ ፍትሕና ረት ታትሟል። ባህልና ወጋቸው ሰላም ፈላጊ፣ በመከባበርና በእኩልነት የሚያምን መገለጫቸው ነው። ከዘመናዊው የፍትሕ ሥርዓት ከመተዋወቀው አስቀድሞ በዚህች ምድር የሚኖሩ ሕዝቦች ለችግራቸው መፍትሔ የሚያበጁበት፣ አለመግባባቶቻቸውን ተነጋግረው የሚፈቱበት፣ ኢፍትሐዊነትን የሚኮረኩሙበት በልቦናቸው የተቀረጸ መግባቢያ ሰነድ ነበራቸው። በሰው ልጆች የዕለት ተዕለት ኑሮ ውስጥ የማይጠፋው ግጭት ፈጽሞ ሊወገድ የማይችል እንደሆነና የሰዎች ፍላጎትና አስተሳሰብ በእኩል መጠን ለሁሉም እንዳልተሰጠ አስቀድመው የተረዱ ኢትዮጵያውያን አባቶችና እናቶች በምድሪቱ ሕግና ሥርዓት እንዲሰፍን የሚያደርግ ሸንጎ አቋቁመው ምራቃቸውን ዋጥ ባደረጉ ሕይወትን አገላብጠው በተረዱ ሽማግሌዎች ፍርድ እንዳይጓደል፣ ድሃ እንዳይበደል፣ የማኅበረሰቡ ሰላም እንዳይናጋ የሚረዳ በእሳት የተፈተነ ሥርዓት አጽንተዋል። ይህ ብቻ አይደለም። ኢትዮጵያዊ የግጭትና አለመግባባት መፍቻ ሥርዓት ፍጹም ሊያስብለው የሚችለውን የእርቅና ይቅርታ መንገድ መርህ በማድረጉ ዘላቂ መፍትሔ የሚያመጣና ከቂምና በቀል የሚያድን ብቸኛው መንገድ ሆኖ ቆይቷል። ይህ ባህላዊ ሥርዓት የሰዎችን ድካም የሚቀንስ ከመሆኑም በላይ ለተበዳይ በደሉን በራሱ እጅ ከማበስ ይልቅ በዳዩ ጥፋቱን አምኖ ለበደለውና ላጠፋው ጥፋት ምሕረት እንዲያደርጉለት ተጎጂዎቹንና ማኅበረሰቡን የሚክስበት በመሆኑ ሥርዓተ አልበኝነትን የሚያከስም ጥበብ የተሞላበት ሥርዓት ነው። ይህ ከመዲናዋ አዲስ አበባ በ100ና 200 ኪሎ ሜትር ርቀት መካከል የሚገኝ ውብ መልክዓ ምድር ጉራጌ በሚባል የወል ስም የሚጠራ ነገር ግን የየራሱ የሆኑ ቤቶች ያሉት ኢትዮጵያዊ ሕዝብ የሚኖርበት ምድር ነው። ኢትዮጵያ ውስጥ ከሚገኙ ከ80 በላይ ብሔሮችና ሕዝቦች መካከል አንዱ የሆነው የጉራጌ ሕዝብ በሰላም ወዳድነትና በሥራ ባህሉ ጎልቶ የሚታወቅ ነው። ቁቁብን የመሰረተ ቁቁብን የጀመረ ሕዝብ ነው። የሞት ዕድርን የጀመረ የመሰረተ ሕዝብ ነው። ጉራጌ የቤት አሰራሩ ብንወስድ ቤተኛውም አፍሪካ ሀገር የሌለ ቤት ከከተማ ቢላ ቤት የሚያስንቅ ቤት ነው ያለው። የጉራጌ ቤት ለየትኛውም ኢትዮጵያዊ ክብር የሚሆን ቤት ነው። ውስጡም ቢገባ የውስጡ ማቴሪያልም እንደዛው የሚያረካ የሚያኮራ ነው። ጉራጌ ሀገሩን ወዳድ፣ ባህሉንና ወጉን አጥብቆ የሚይዝ ሀገር በቀል ዕውቀቶቹም የሰው ልጆች ሰላማዊ መንገድን የሚመሩ፣ ግጭትን የሚያስወግዱ፣ አለመግባባትን በስምምነትና በእርቅ የሚቀይሩ ናቸው። ጉራጌ አንድነቱን ክብረቱን የሚሰበስብ የሚከምር እንጂ ክምርን የሚያፈርስ አይደለም። ባህል አለው። የተጣላ ያስታርቃል፣ የተቸገረን ካለ ይረዳል። በዚህ መልክ የሚኖር ነው ጠንካራ ሕዝብ። ታሪክ ቅርስ ያለው ማህበረሰብ ነው። ከዚህ ውስጥ አንዱ ችግሮች የሚፈታበት፣ ፍትህ የሚያሰፍንበት፣ ግጭት የሚያስቆምበት የራሱ የዳኝነት ስርዓት አስተዳደር ያለው እጅግ ለብዙ 100 ዓመታት የዘለቀ የራሱ የዳኝነት ወይ የፍትህ አስተዳደር ስርዓት ያለው ማህበረሰብ ነው። የጉራጌ በየወረዳው የተለያዩ ሴራዎች አሉት። ለምሳሌ የጆካ ቅጫ ሴራ አለ፣ የጎርደና ሴራ አለ፣ የስናኖ ሴራ አለ፣ ፈረዛገኝ ሴራ አለ።
እነዚህ ሄዶ ይገናኛሉ። ብዙ የተራራቁ ነገሮች አይደሉም። ይሄ ሁሉም ህግ ነው። ምንም የማይቀረው አንዲት ነገር የማያልፍ ህግ ያልተጻፈ ህግ ሆኖ እንጂ ለዘመናት ሲተዳደርበት ህዝብ እንትን ሲልበት ሲመራበት የኖረ ነው። እስከ ዛሬም ድረስ እያገለገለ ያለ ህግ ነው። የህዝብ ሀብት ከሆኑት ባለመፍትሄ ጥበቦች አንዱ የሆነው ባህላዊ የግጭት መፍቻ ስርዓት በሁሉም ቤተ ጉራጌ ውስጥ ስያሜው ቢለያይም በአውድና በአተገባበር ይወራረሳል። በርካታ የሆነ ግን ደግሞ ዓላማቸው አንድ የሆነ ተመሳሳይነት ባህሪ ያላቸው ፍትህ ለማስፈን አለመግባባቶች ሲፈጠሩ ችግሩን ለማርገብ እንዲሁም ደግሞ የተፈጠሩ ችግሮች ደግሞ በጥበብ ለማረቀብ ጭምር የሚያስችል የራሱ የሆነ አስተዳደር ስርዓት ያለው ማህበረሰብ ነው። أيقونة معمارية تجسد معنى العروبة ማህበረሰብ ነው። የጉራጌ ህዝብ ለዘመናት ግጭትና አለመግባባት የፈጠሩትን አደጋ ሲያረግብበት የቆየው የሽምግልና ስርዓት የሚከናወንበት የዛፍ ስር ሸንጎ ደም የተቃቡ በዳይና ተበዳይ የሚከራከሩበት ያልተግባቡ ባለ ጉዳዮች የመፍትሄ ሐሳብ ለማግኘት የሚጠያየቁበት ባህላዊ ፍርድ ቤት ነው። ይህ ግን ለየት ይላል። እርቅና ይቅርታን በማውረድ ቀጣዩ የህይወት መንገድ በሰላም ለመምራት የሚያስችል አቅም ያለው ባህላዊ ተቋም ነው። የጆካ በመባል ይታወቃል። የሚሰበሰቡበት ቦታ ላይ ዝግባ አለ። ያ ዝግባ አደገ፣ ከዛ እጁ ወደ መሬት አሳረፈ ቅርንጫፉ፣ እንደገና ያረፈው ቅርንጫፍ ወደ ላይ አደገ፣ እጀ ወካ ብለው አወጡለት። እጁ መሬት ላይ ረግጦ የተመለሰ ብለው ነው። የቦታ አመራረጡ ሲናገሩ ዙሪያው ላይ ካልቸራል ሪሊጂየስ ሴርሞኒ የሚካሄድባቸው ቦታዎች አሉ። ወገፐቻ አቅራቢያው ነው ለጀወካ። ሞከረር የሚባል ቦታ ድማሚት መንፈስ አቅራቢያው ነው። ሶ ሲናገሩ ምን ይሉሃል? እዚህ ጋር የምንወስነው ውሳኔ በእነሱ ይጸናል። ይሰማሉ፣ ያያሉ። ዋቀያል ድማሚት ታያለች፣ ይሰማሉ ሁላቸውም። ሌላውም ሰው ደግሞ እነሱ ባሉበት ቦታ የተደረገ ነገር ስለሆነ አይጥሰውም በሚል ከዛ አንጻር እንደመረጡት ይነገራል። አንድ ሰው ቢገል የጆካ ሽማግሌዎች ያስቀመጡት ህግ አለ። ይሄን ያህል ነገር ማድረግ አለበት ሲሉ ለምሳሌ የተወሰነ ያህል ክፍያ አለ። ያን ክፍያ ግን ለመክፈል ያለው ስርዓት ነው ትልቁ ክብደት። አንድ ሀብታም 50 ሺህ ብር ወይም 30 ሺህ ብር ክፈል ቢባል መክፈል ይችላል አይደል? ግን ራሱ መክፈል አይችልም ነው ትልቁ ጥያቄ። ያንን ገንዘብ የሚሰበስበው የሱ ጎሳ የሆኑ ሰዎች ሁሉ ያሉበት ቦታ ሄዶ ነው የሚሰበስበው። በሚሰበስብበት ሰዓት ምን እያለ ነው የሚሰበስበው? በእጄ ሰው ጠፍቶብኛል። ያ ሰው ደግሞ ምን ያህል ፊት እንደሚነሳው አስብ። እንዴት ሰው ታጠፋል? እንዴት ሰው ትገላለህ? ይህ ሰውዬ ንስሐውን እየተቀበለ ነው የሚሄደው ማለት ነው። ተሳስቼ የሲኒ ቡና መጠጫ ሲኒ ብሰብር ያንን ሲኒ እናቴ በርቸ ታወጣለታለች። ሲኒ ገዝታ ትቀይራለች። የሷ ሲኒ ነው እኔ የሰበርኩት፣ ሌላ ነገር አይደለም። ግን ስለሰበርኩት ሪፕሌስመንት መኖር አለበት።